ልጅቷ ውሸቷን ነው ብሩኬና ሃይሚ እንዲለያዩ ለማድረግ ነው። እኔ እንኳን ባንቺ ቦታ ሆኜ ተረዳሁሽ። እሺ እንለያይ እኔ ልጅ አላት ተብለ ቢነገርህ ምንድነው የሚሰማ? ሃይሚ አስቢበት። ይሄ ትክክል ያልሆነ ውሳኔ ነው። በጣም ብዙ ችግሮችን አሳልፈዋል። ነገር ግን ምንድነው እስከዛሬ ካሳለፉት ችግር ይሄ በጣም ከባድ ነው። ልጁን የተወልዱ ምናልባት የኔ ከሆነ የመንከባከብ ግዴታ አለብኝ። ራሱን ይጠራጠራል ማለት ነው ወይስ ማለት ከብሩኬ የሚጠብቀው ምንድነው? ዛሬም ነገም የኔ አይደለም እኔና እሷ ምንም አይነት ግንኙነት የለንም የሚል ቃል ነው። ከሷ ጋር መቀጠል ነው ፈልገው ከሃይሚ ጋር ገብቷቸዋል። ኮሜንት ላይ ብሩኬና ሃይሚ አይለያዩ። የልጅ አባት ከሆነ መቀጣት ያለበትን ይቀጣል ማለት ነው። ካልሆነ ደግሞ እሷ ማለት እሷ ጋር ግዴታ መኖር አለበት የሚባል ህግ የለም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ሁላችሁም ያላችሁበት ሰላማችሁ ይብዛ። ዛሬ ትንሽ ያው ከበድ የሚል ነገር ነው እንዳየሁት ከሆነ ማለት ያው የጨረቃ ፋሚሊዎች ይሄንን የዛሬውን ነገር እንግዲህ ስታዩ ትንሽ ውስጣችሁ እንደሚረበሽ አልጠራጠርም ማለት ነው። እሱም እንግዲህ ሃይሚና ብሩኬ ተለያዩ ይላል ማለት ነውና ያው እኔ ይሄን ነገር በጣም ስለከበደኝ ምክንያቱም ሃይሚና ብሩኬ ማንም ሰው እንዲለያይ አይፈልጉምና አስፈልጉም አይደል እንዴ? እኔም ብሆን ሃይሚና ብሩኬ እንዲለያዩ አልፈልግም። ግን እየተፈጠረ ያለው ነገር ምንድነው የሚለውን ነገር በደንብ የምናይ ይሆናል እና ሐሳብ አስተያየትም የምንሰጥበት ይሆናል ማለት ነው። እንዳልኳችሁ እኔ ብሩኬንም ሃይሚንም በጣም ስለምወዳቸው ስለማከብራቸው እንዲለያዩ አልፈልግም ማለት ነውና እስኪ ዛሬ እንግዲህ ሃይሚን ብሩኬ ነው የጠራት ማለት ነውና እስኪ እንየው። አብረን እንቀጥል እኮ ነው የምልሽ። አልችልም። ሃይሚ አስቢበት። የምሬን ነው። ይሄ ትክክል ያልሆነ ውሳኔ ነው። ሃይሚ አስቢበት። በጣም ስህተት ነው። ምክንያቱም ብሩኬ በጣም ነው የሚወድሽ። በጣም በቃ ላንቺ በጣም ልዩ ቦታ አለው እና ሁላችሁም የምሬን ነው የምነግራችሁ፣ ሁላችሁም እነ ብሩኬ ቪዲዮ ሲለቁ እንዲሁም ከዚህ ቪዲዮ ላይ ሁላችሁም ሃይሚ ተረጋጊ ብላችሁ ኮሜንት አድርጉ። እሷን አክሴፕት እንኳን ባላደርግ ልጁን የተወልዱ ምናልባት የኔ ከሆነ የመንከባከብ ግዴታ አለብኝና ኖ የኔ ከሆነ ማለት ኦኬ። አሁን ብሩኬ እኔ እኮ እርግጠኛ ነበር የመሰለኝ ማለት ራሱን ይጠራጠራል ማለት ነው ወይስ ማለት አላቅም ምን እየተፈጠረ እንዳለ። ምክንያቱም እኔ ከብሩኬ የሚጠብቀው ምንድነው ዛሬም ነገም ሁሌም የኔ አይደለም እኔና እሷ ምንም አይነት ግንኙነት የለንም የሚል ቃል ነው የምፈልገው መስማት የምፈልገው ማለት ነውና እሺ እንደዛ ላደርግ ነው እንጂ ምስለው ይሄ ህግ ጋር ቢከይድም ምንም የሚያስገድድ ህግ የለም። ልጁ የኔ ሆኖ እንኳን ቢገኝ በቃ ግዴታ ወይ ተንከባከብ የሚያስፈልገውን ነገር አድርግ ልባል ነው የምችለው እንጂ ከማልፈልገው ሰው ጋር መቀጠል ምናምን ግዴታ የሆነ አይመስለኝም። ግዴታዬም አይደለም። እኔ በቃ ከቅመሜ ጋር መለያየት ከኔ አልፎ በጣም ብዙ ቤተሰቦቻችንን ልብ እንደሚሰብር አውቃለሁና ያ ነገር እንዳይፈጠር በጣም እጠራለሁ። በቃ የቻልኩትን ሁሉ አደርጋለሁ። ተስፋ ላለመቁረጥ በጣም እጠራለሁ በእውነት እና በቃ ቅመሜንም አሁን በቃ የመጨረሻ ልነግራት ነው። የመጨረሻ ስላችሁ የነገሩን በቃ ሁሉንም ነገር ልነግራት ነው። በምን ወይ መሰላችሁ በቃ ልጁም የኔ ይሁን አይሁንም ምንም ይሁን ምንም የኔም ልጅ ሆነ አልሆነ ከሷ ጋር መቀጠል ነው ፈልገው ከሃይሚ ጋር ገብቷቸዋል። አሁን እዚህ ጋር ሁላችንም እስከምናውቀው በህግም ሆነ በምንም አንድ ሰው ያለ ፍላጎቱ ኢቭን እንኳን ግንኙነት ኖሯቸው ያለ ፍላጎቱ መቀጠል አልፈልግም ካለ ህግ ሊያስገድደው አይችልም ማለት ነው። ማለት የልጅ አባት ከሆነ መቀጣት ያለበትን ይቀጣል ማለት ነው። ካልሆነ ደግሞ እሷ ጋር ግዴታ መኖር አለበት የሚባል ህግ የለም። ያ ማለት ደግሞ ብሩኬና ልጅቷ ምንም አይነት ግንኙነት የላቸውም። ስለዚህ የእውነት እንኳን ማለት አላቅም በምን መንገድ ተፈጥሮ እንደሆነ ልጁ እንኳን የብሩክ ተናግሮታል። እሱም ልጁ እንኳን የብሩክ ቢሆን ብሩኬ ማለት ያው መቀጣት ማለት ያው ለልጁ ማሳደግ ያለበትን ነገር ያደርጋል እንጂ አብሮ ሊቀጥሉ አይችሉም። ያ ማለት ደግሞ ከሃይሚ ጋር እሱን መለየት ስለማይፈልግ ሁላችንም ከሃይሚ ጋር እንዲለያዩ አንፈልግም ማለት ነው። ስለዚህ ይሄንን ነገር ለሃይሚ መናገሩ ምንም የሚቀየር ነገር ያለ አይመስለኝም። በመካከላቸው ከተግባቡ በጣም ትልቅ ነገር ነው። በመካከላቸው እንዴት አሁን
እዚህ ጋር ምን መሰላችሁ ሃይሚ እንዴት እንደዚህ አደረክ ምናምን ነገር ብላ ብሩኬ ላይ ብታመጽ ወይም ደግሞ ለብሩኬ ጥላቻ ቢኖራት ይሄንን ነገር ለመመለስ ይከብዳቸው ነበረ። ወይ ደግሞ ሃይሚና ብሩኬ እንዲለያዩ ተብሎ ገብቷቸዋል። በሃይሚ በኩል የሚደርሳት የሆነ ነገር ይኖራል። ገብቷቸዋል። ብሩኬና ሃይሚ እንዲለያዩ ነፍሰው ይኖራል በእርግጠኝነት ማለት ነው። የሚወዳቸው ሰው እንዳለ ሁሉ የሚጠላቸው ሰው ይኖራል ማለት ነው። ያ ማለት ደግሞ ምንድነው ብሩኬና ሃይሚ የሚጠሉ ሰዎች ሆኖ አይደለም፣ በፍቅራቸው ስለሚቀኑ ብቻ ነው ማለት ነው። ገብቷቸዋል። ስለዚህ ይሄን ነገር ማወቅ በጣም ትልቅ ነገር ነው። ግን ይሄንን ነገር ደግሞ ሃይሚ መረዳት አለባት ብዬ አምናለሁ። ጋሽዬ እኮ ምን እኔን እየተረዳኝ አይደለም ማለት እሱ ተረድቶሽ እኮ ነው ሃይሚ። አሁን የተፈጠሩትን ነገሮች አምነን መቀበል ያለብን ሰዓት ነው ብዬ አምናለሁ እንጂ እንደዛ ካላደረግን ሁሌ ጸብ ነው፣ ሁሌ የሆነ ነገር ነው፣ ሁሌ ሰላም የለም። ለምሳሌ ምን ልናደርግ እንችላለን? ብሩኬ እኔ በጣም ደክሞኛል፣ የምሬን ነው። እኔ እያንዳንዱ ነገር አሰልች ነው። ሁሉም ነገር ያሰለቻል፣ ሁሉም ነገር ያደክማል። እኔ ምን መወሰን እንዳለብኝ ራሱ በዚህ ሰዓት አላቅም። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው፣ ግን ምንም አልቻልኩም። በቃ አንተን እንኳን ላለማግኘት በሞክር አንዱ በቃ ሊያገኘኝ ይፈልጋል፣ ስላንተ ሊያወራኝ፣ ነገሮች እንዲስተካከሉ ምናምን። በቃ አሁን ትናንት ራሱ ጋሽዬ በጣም ብዙ ነገር እያለኝ ነበረ። ጋሽዬ እኮ ችግር የለውም፣ ግን አሁን መሰላችሁ በዚህ መካከል እንደዚህ አሁን ሌላ ሰው ሃይሚን ወይ ደግሞ ብሩኬን አግኝቶ ለማውራት የሚፈልግ ሰው ሊኖር ይችላል ማለት በመልካም ነገርም ሊሆን ይችላል እኮ። ግን ያ ደግሞ ምንድነው በመጥፎ ነገርም ይኖራል ማለት ነው። ገብታችኋል? ወሬ ከዚህ ወደዛ ነገር የሚያቀሳስር ሰው አይጠፋምና እንደነዚህ አይነት ነገሮችን መጠንቀቅ ጥሩ ነው ብዬ አምናለሁ። ግን እስኪ ምን ቢሆን የሚሻለው ቤተሰቦች? እስኪ ማለት አሁን እኔ እንደዚህ ነው ብሎ ለመፍረድ እንደዚህ ነው ብሎ ለመናገር በጣም ከባድ ነው። ምክንያቱም እዚህ ጋር የተፈጠረው ነገር በጣም ትልቅ ነገር ስለሆነ ማለት ነው። ማለት ሃይሚና ብሩኬ እስከዛሬ ምንም አይነት ችግር አላጋጠማቸው ማለት አይደለም። ሁሌም ቢሆን ችግር ያጋጥማቸዋል። እኔ ሁሌም እነግራቸዋለሁ ቤተሰቦች፣ ሰው ሆኖ ሲኖር እዚህ ምድር ላይ ችግር የማያጋጥመው የለም። ያ ማለት ምንድነው? ለምሳሌ ሰው ወደፊት ሲሄድ ነው አይደል እንቅፋት የሚመጣው። ያ ማለት ምንድነው? ሰው በኖረ ቁጥር ወይ ደግሞ በሄደ ቁጥር ችግር ያጋጥመዋል ማለት ነውና ምልላችሁ ፈልጌ ነው። ይሄ ለሃይሚ ለብሩኬ የመጀመሪያ ችግር አይደለም። በጣም ብዙ ችግሮችን አሳልፈዋል። ነገር ግን ምንድነው እስከዛሬ ካሳለፉት ችግር ይሄ በጣም ከባድ ነው ማለት ነውና እኔ እንዴት ሆኖ መፈታት አለበት ምናምን የሚለው በጣም ማለት ጥያቄ እኔ እንጃ እንደዚህ ነው ለማለት ራሱ የሚከብድ ነው። እስኪ ማለት መጨረሻ ላይ ምንድነው የተፈጠረው? ለምንድን ነው ብሩኬና ሃይሚ ተለያዩ ማለት ተለያዩ የሚል ጽሑፍ አለ ከላይ። ከዚህ በላይ መቀጠል አንችልም። ያ ማለት ምንድነው? ሃይሚና ብሩኬ ተለያይተዋል ማለት ነው። እስኪ ቪዲዮ እንየው። በጣም ማለት ነው። ግን እኔን እየተረዳኝ እስከማይመስለኝ ድረስ ተረድቶኛል እኮ አውቃለሁ። ግን አንተንም ስለሚወድ ሊሆን ይችላል እንደሆነ ታውቂያለሽ። አውቃለሁኝ እኮ ጋሽዬም ልክ እንደሆነ ታውቂያለሽ። ግን ደግሞ ልክ ሊሆን ይችላል እኮ በዚህ ሁኔታ ውስጥ እንዴት እኔ እናንተ አንድ ላይ መሆን እንችላለን? ብሩኬ እንዴት ነው ማንችለው? ሰው ተጋብቶ ወልዶ ይፋታ አይደል? እሱ ልክ ነህ። እኛ ደግሞ እርግጠኛ ባልሆነ ነገር ላይ እኔና አንቺ ወደማይሆን ነገር ውስጥ ከምንገባ ልጁ እስኪወለድ ብሩኬ፣ እኔ በአንተ ምክንያት በጣም ብዙ ጊዜ ተፈትኛለሁ አይደለ? አንተም እንደዛው በጣም ብዙ ፈተናዎችን አልፈናል። ግን አሁን የመጣው ፈተና በጣም ትልቅ ነገር ነው። ልጅን የሚያክል ነገር እኔ እንደዚህ ጨካኝ መሆን አልፈልግም። ራስ ወዳድም መሆን አልፈልግም እኮ። ስሚኝ አቅመሚ፣ ልጁ ይወለድ፣ ከዛ የማን እንደሆነ ይጣራ። የኔ እንኳን ከሆነ ማድረግ ያለብኝም ብቻ ነው እኔ ማደርገው። ገብቶሻል? ብሩኬ፣ ግን የኔ ልጅ ነው ከተባለ እንኳን አቅመሚ፣ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር። አንተ እኮ የኔ ልጅ እንኳን ከተባለ እያልከኝ ነው። ግን ሌሎች ደግሞ ከሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለህ ራሱ እንደሌለህ ነው እየነገሩኛል። አሁንም እየመጣው ነገም እየመጣው ከኔ ጋር ምንም ግንኙነት የላትም እያልኩ ጨቃጨቅሽ ምናምን ጥሩ ይመጣል? እኔ አላውቅም። በቃ ነገሩ በጣም ጥሩ። ኦኬ፣ እኔ ምን መሰላችሁ እዚህ ጋር አሁን ጥያቄው የሆነብኝ መጀመሪያ ላይ ብሩኬ ምንድነው ያለው? ልጁ የኔም ሆነ አልሆነ ከሷ ጋር መቀጠል የለብኝም ወይ ደግሞ ከሷ ጋር እንድቀጥል የሚያስገድደኝ ሕግ የለም ብሏልና እኔ ለምንድን ነው እንደዚህ ያለ? ምክንያቱም እኔ ከብሩኬ የምጠብቀው ነገር ያቻለሁ። የምጠብቀው ነገር ምንድነው? ዛሬም ነገም ማለት ልጁ እስኪወለድና
ዲኤንኤ እስኪመረመር ድረስ የኔ አይደለም ከሷ ጋር ምንም አይነት ግንኙነት የለኝም የሚል ቃል ነበር የጠበቅኩት። ነገር ግን ምንድነው ይሄን ነገር በመናገሩ ከሃይሚ ጋር ትልቅ የሆነ ጭቅጭቅ ወይ ደግሞ ክርክር እንደሚፈጥርበት ስላወቀ ማለት ይሄን ነገር መረጠ ማለት ነውና በጣም ትልቅ ነገር ነው። የምሬ ነው ማለት እዚህ ጋር ደግሞ ለሃይሚ ነገሮችን በግልጽ መናገሩን እኔ እንጃ ማለት ነገሮችን እንዲሁም ሞር ካሉት እንዲረጋጋ ያደርገዋል። ገብታችኋል? ግን የምር እሺ ቪዲዮን ጨርሰውና ማለት ነው እኔ መናገር የምፈልገው ነገር አለ። እንዳልኳችሁ አዲስ አበባ ብዙ ልጆች አሉ እኔም አውቃቸው ብሩኬና ሃይሚን አውቃለሁ። ብሩኬ ጋር ማውርተናል። ነገር ግን ያው የተለየ ነገር አላገኘውም። ምክንያቱም ብሩኬ የሚያውቀው ሁላችንም የምናውቀው ነው ማለት ነው። እኛ የምናውቀው ብሩኬ ያውቀዋል፣ ብሩኬ የሚያውቀው እኛ እናውቃለን ማለት ነው። ነገር ግን ከሌላ ሰው አንዳንድ ወሬዎችን ስለሰማው እሱን እነግራችኋለሁ። ከዛ በፊት ግን መጀመሪያ ቪዲዮ እንየው። አሙኛል ሃይሚ፣ በእናትሽ ሃይሚ ስሚኛ፣ የኔ ስመም እኔ ልቤን የታመምኩት ገባ አይደለ? ሃይሚ እንዳይፈጠር እኮ ነው ካንቺ ጋር ልሁን ምለው አይደለ? እኔና አንቺ እንዳንለያይ እኮ ነው አይደለ ምልሽ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ። የአይኖቼ ቀዳዶች ውሃ ሃይሚ ለምን አትሰሚኝ? ምን ልስማ? እንረጋጋና እናውራበት። በቃ ምንም ማምጣት አንችልም። እኔ ነው እየተሰማኝ ያለው ሃይሚ። በቃ ብሩኬ በቃ ከዚህ በላይ ልቤን አትስበረው። ሁሌ እንደዚህ እኔ እኮ ሃይሚ እንዴት ነው የምታስቢው? ለምንድን ነው እንድናደር የምታደርጊው? እኔ ለምንድን ነው እየተረዳኸኝ ያለው ነው? ስለተረዳሁሽ እኮ እሺ። እኔ ላይ እንደዚህ አይነት ነገር ብትሰማ ምን ይሰማህ ነበር? እሺ ሃይሚ፣ እኔ እኮ በአንቺ ቦታ ሆኜ ተረዳሁሽ። እሺ እንለያይ ብዬ ልቀበልሽ። ልጅ አላት ተብለህ ቢነገርህ ምንድን ነው የሚሰማህ? አይደለም ልጅ አላት ከሌላ ሰው ጋር እንኳን ተኝታለች ተብሎ ሌላ ሰው ማቀፌን ስትሰማ ምንድን ነው የሚሰማህ? ለምንድን ነው እኔን እየተረዳኸኝ ያልሆነው? ሃይሚ ስለተረዳ እሺ እንለያይ ብዬ እንድቀበል ነው የምትፈልጊው? እሱን ነው የምትፈልጊው? እኔ ብሩኬ ለምንድን ነው ማንግባባው? እኔን ቅድሚያ እንግባባ ከምንነቋቆር። ብሩኬና ሃይሚ መቼም አይለያዩም። የምሬን ነው የምነግራችሁ መቼም ማለት ነውና እኔ በመጀመሪያ ማለት ብሩኬና ሃይሚ ተለያዩ የሚል ጽሁፍ ሳይ በጣም ነው የደበረኝ ማለት ነው። ምክንያቱም ብሩኬና ሃይሚ እንዲለያዩ ማንም አይፈልግም፣ ደጋግሜ የምነግራችሁ ማለት ነውና ማለት ነገሮችን በተረጋጋ መንፈስ ብታያቸው፣ ሃይሚም ብትረጋጊ። ያ ልክ ናት እኮ አሁን ሃይሚ ብሩኬ ከሌላ ሴት ጋር ሌላ ሴት አቅፏል ወይም ደግሞ ከሌላ ሴት ጋር ግንኙነት አለው ሲባል በጣም ከባድ ነው። ነገር ግን በቃ አንዳንዴ ነገሮች በቃ ማለት ወደ አልሆኑ መንገድ የሚሄዱት ምናልባት ምቀኛም ሊሆን ይችላል። ለምሳሌ ቅድም ያልኳችሁ ልንገራችሁ። እኔ አዲስ አበባ ለማጣራት ሞክሬ ነበረ፣ ግን እንደተባለው ከሆነ ልጁ የብሩኬ አይደለም። የምርም ነግራችሁ ማለት ነው። ልጅቷ ውሸቷን ነው። ብሩኬና ሃይሚ እንዲለያዩ ለማድረግ ነው። ልጅቷ ልዩ ተልዕኮ አላት። እንደዛ ነው የሰማሁት። እኔ እዚህ ጋር ሚዲያዎች የምናገረው ብሩኬና ሃይሚ እንዳይለያዩ የሚፈልጉ ቤተሰቦች ስላሉ ለነሱ ነው ማለት ነው። ስለዚህ ብሩኬና ሃይሚ መቼም አይለያዩም። ይሄ ነገር ደግሞ ምናልባት ሊዘገይ ይችላል እንጂ እውነታው መውጣቱ አይቀርም። ጋሽዬ ደግሞ በመሃልም ስለሚኖሩ ብሩኬና ሃይሚ አይለያዩም ማለት ነው። ስለዚህ ሁላችሁም ኮሜንት ላይ ብሩኬና ሃይሚ አይለያዩም፣ ኮሜንት ላይ ብሩኬና ሃይሚ አይለያዩም። የምሬ ነው። በቃ ቤተሰቦች እንደዛ ነው መሆን ያለበት እንጂ በተራ ነገር እንደዚህ መሆን የለባቸውም። ለማንኛውም ውድና የተከበራችሁ ቤተሰቦች በውጭ ሀገርም ሀገር ውስጥም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ።
ያው ዛሬ እንግዲህ ብሩኬና ሃይሚ እንደዚህ መሆናቸው በጣም ከፍቶኛልና እስኪ ነገ እንግዲህ ሰላም ሆኖ ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። ሁላችሁም በሀገር ውስጥ በውጭ ሀገርም ያላችሁ በሰላማችሁ ይብዛልኝ ባይ